ትምህርት ትማሪያለሽ? አልማርም። ለምን? ተኩስ ሲሆን እኔ እናቴ ትፈራለች። ጸጉርሽ ስትተኮሺ? አይደለም ትምህርት ቤት ስማር ተኩስ ሲነሳ ትፈራለች። የምን ተኩስ? ሰው ለመምታት። ጥይት ነው እንዴ? ይተኮሳል እናንተ ቦታ? ለምን? ግጥሚያ አንዳንድ ጊዜ ይገጥማል። እግር ኳስ ነው? ጦርነት ነው። አንቺ በምን አወቅሽ? ለቅሶ ሲለቀስ ነው። አይ ለቅሶ ይለቀሳል? ምን ይባላል? ወንድም ማለት ወንድም ነው እንጂ ደግሞ የሞተው ታሞ ይሁን ተመቶ ይሁን አንቺ በምን እንደምታውቂው? ተመቶ ተኩስ የዘለ ተሰማው አይደል? አንቺ አሁን ድምጽ ሰምተሽ የጥይት ድምጽ ትለያለሽ? አዎ ደብሲ ሰው ሞተላል። ደብሲ አካላቷ ማሚ በጣም ነው የሚሄደው። ወዴት? ትፈራለች ሲተኮስ። የመጀመሪያ ቀን ጥይት ሲጮህ ስትሰሚ ምን ተሰማሽ አንቺ? ይሰማኛል ለመቅደስ ሊሞቱ ነው እንጂ ማለት እነ መቅደስ እነማን ናቸው? እህቶችህ ታላላቆችሽ? ሲተኮስ እናትሽ የምትሰጋው እነሱ የሆነ ነገር ይሆናሉ ብላ ነው? ሲገበል ሰው ደቤ ብሎ የሚሞት ስማ በቃ አካላቷ ነው የሚሄደው። ጥይት ሰው ሲመታ ደብ ነው የሚለው። ሰው ካልመታ ጥይት እንደሚለው ጢው ነው። እንዴት አወቅሽ አንቺ? አውቃለሁ። እና አሁን ቆይ ጥይቱ ሲተኮስ ግን ማለት ነው ዝም ብሎ ሄዶ ምንም ያላጠፋ ሰው ቢሆን ይገላል? አዎ እኔም አውቀው ጦርነት ህፃናት ሰፈር ውስጥ የኮባ ሽጉጥ ሰርተው ሲጫወቱ እንዴት ታውቃ? ቀደም ፍራሽ እንደዛ ነበረ ብንጫወት። ግን አንቺ ጦርነት እንዲቆም ነው የምትፈልጊው? እንዲቀጥል? እንዲቆም። ጦርነቱ እንዲቆም ምንድነው ማድረግ ያለብን? እስቲ ሁላችን ማቆም። እሺ ብራቮ። ጦርነቱ እንዲቆም ምንድነው ማድረግ ያለብን? ማቆም። ሌላ ነገር አይደለም። እግዚአብሔር ጦርነት ይወዳል። ካልወደደ ታዲያ ለምን አላስቆም? እግዚአብሔር አምላኩ እንደውም በስቲ ለሰብን በመጣስታውን ድረስ የለም ቆሟል። እናንተ አካባቢ አንቺ ትጸልያለሽ? ምን እያልሽ? ጌታ ወይ ብረትና ጸጋም በእኛ ላይ አድርግ። ሌላ ምን እላለሁ? እሱ ግን ይሰማል። የት ሆኖ? በምድርም አለ። የት? እኛ በቆም እግዚአብሔር አለ።